ዛሬ ክላይንታችን የ38 ዓመት ወጣት ነው። በተደጋጋሚ ግንባሩን የመሸብሸብና አይኑ አካባቢ ሲስቅ የሚፈጠሩ መስመሮችን ምልክቶቹን ስላልወደዳቸው እነሱን ለማስተካከል ነው የመጣው። የዛሬ የፈለገው አይኑ አካባቢ ያሉትን መስመሮች ስለሆነ የበለጠ እየረበሸ ያለው እነሱን ለማስተካከል ነው ማለት ነው። ቦቶክስ ከመስጠታችን በፊት ያው የምንሰጠው በመርፌ ሲሆን ከ5 እስከ 10 ደቂቃ ብቻ ነው የሚፈጀው ፕሮሲጀሩ። መርፌው ህመም እንዳይኖራቸው ነምቢንግ ክሬም እንቀባቸዋለን እስከ 20 ደቂቃ ድረስ። አሁን እሱን ተቀብቶ እየጠበቅን ያለ ነው። ከዛ በኋላ ያለውን ፕሮሲጀር ደግሞ እናሳያቸዋለን። ቦቶክስ ከተሰጠ በኋላ መደረግ ያለባቸው ነገሮች ምንድናቸው? በተለይ የመጀመሪያው ከ4 እስከ 6 ሰዓት በፊት ለፊት እንዳይተኙ ወይም በጎናቸው እንዳይተኙ፣ በተቻለ መጠን ቢቀመጡ ወይም ቢቆሙ ነው የምንመክረው። የመጀመሪያው 24 ሰዓት እስከ 48 ሰዓት ደግሞ ኤክሰርሳይዝ እንዳያደርጉ፣ ስቲም እና ሳውና እንዳይወስዱ፣ እንዲሁም ማሳጅ ወይም ፌሻልን እንዳይጠቀሙ ነው የምንመክረው። በተረፈ ውጤቱን የሚታየው ከ2ኛው ቀን ጀምሮ እስከ 5ኛው ቀን ስራውን መስራት ይጀምራል። ሙሉ በሙሉ ግን የምናየው እስከ 2 ሳምንት ባለው ጊዜ ውስጥ ነው። አንዴ ሳቅልን። አሁን በዚህ ጨርሰናል ማለት ነው። ከዚህ በኋላ ከ2ኛው ቀን በኋላ ስራውን ይጀምራል ብለን እናስባለን። አንዳንዴ እስከ 5 ቀን ሊፈጅ ይችላል። ዳርነው ኤክሰርሳይዝ እንዳያደርግ፣ ማሳጅ ማድረግ የለበትም፣ ፌሻል መሰራት የለበትም፣ ስቲም ወይም ሳውና መውሰድ የለበትም የመጀመሪያውን 2 ቀናት። ከዛ በኋላ ግን ይቻላል። አመሰግናለሁ።